Yahabasha injera. The best injera includes potassium sorbate. ዲያስፖራ ላይ የሚገኝ እንጀራ ለምን አይሻግትም የሚል ጥያቄን ጠይቀን ነበረ። ለዚህም የተለያየ መላምቶችን ስንሰማ ነበረ። ብዙዎቻችሁ የተለያየ ሀሳብ ሰጥታችኋል። ግማሹ ፎርማልዲሃይድ ነው ይላል፣ ግማሹ ጄሶ ነው ይላል፣ ግማሹ ቴትራሳይክሊን፣ አምፒሲሊን፣ ፓናዶል፣ ፓራሲታሞል ምናምን የሚሉ የተለያዩ ሰዎች የተለያየ መልስ ሰጥተዋል። ምናልባት የቀደሙትን ቪዲዮ ካያችሁ ኮመንት ላይ የተጻፉትን ነገሮች መታዘብ ትችላላችሁ። ከዛም የተረፈ ሳጋቱራም ይላል፣ ብዙ እንትን አለ። ጥያቄው ግን የሁላችንም ጥያቄ ነው። መልስ ግን አልነበረንም፣ የለንም ነበረ። ዛሬ ወደ እናንተ የቀረብኩት ለዚህ የሚሆን መልስ የሰጠኝ የሀበሻን እንጀራ ከኢትዮጵያ ወደ ቶሮንቶና አካባቢዋ ወዳሉ ከተሞች የሚያስመጣ ወንድማችን ነው። እሱ ለዚህ የሚሆን መልስ አለኝ ስላለ ይህንን የእሱን መልስ ይዤ ነው ወደ እናንተ የመጣሁት። ስለዚህ አብራችሁን ቆይታችሁ ይህን እንድትከታተሉ ጋብዛለሁ። በዚህ ጥያቄ ውስጥ ያላችሁ በተለይም ቶሮንቶና አካባቢው ላይ ያላችሁ ሰዎች የሀበሻን እንጀራ የምትጠቀሙ በሙሉ እንጀራ ለምን አይሻግትም እያላችሁ በውስጣችሁ ጥያቄ የሚፈጠርባችሁ ካላችሁ ለእናንተ የሚሆን መልስ አለ። በነገራችን ላይ የሀበሻ ባለቤት የባለሙያ ትንተና የተካተተበትን መልስ ነው የሰጠን። ይሄ መልስ ያው በእንግሊዝኛ ነው የቀረበውና በአጠቃላይ ሀሳቡ እንደሚከተለው አቀርበዋለሁ። ሙሉ ቪዲዮን ደግሞ ቀጥሎ ለቅላችኋለሁ። አብራችሁ ቆዩ። የምወደው እንጀራ ከኢትዮጵያ ነው የመጣው። ይሄ እንጀራ ደግሞ ትራዲሽናል ኢንግሪዲየንቶችና ፕሪዘርቫቲቭ አለው። እንጀራ የሚጠቀመው ፕሪዘርቫቲቭ ደግሞ ፖታሲየም ሰርቤት ይባላል። ፖታሲየም ሰርቤት የሚባለው ኬሚካል ወይም ፕሪዘርቫቲቭ ምግብ እንዳይበላሽ የሚያደርገው ኬሚካል በካናዳ ላይ ለ100 ዓመት አካባቢ ያገለገለ በሰፊው የሚጠቀሙበት ፕሪዘርቫቲቭ ነው። ይሄም ፕሪዘርቫቲቭ ደግሞ የተለያዩ ባክቴሪያ፣ ሞልድ እና ይስት የሚባሉ ምግብን እንዲበላሽ የሚያደርጉ ነገሮችን አንደኛ እድገታቸውን የሚቀንስ፣ ሁለተኛ ደግሞ ፈጽሞ የሚያስወግድ ፕሪዘርቫቲቭ ወይም ኬሚካል ነው። ይሄም ፕሪዘርቫቲቭ ምግብና መጠጥ ነክ ነገሮችን እንዳይበላሹ በማቆየት በጣም የታወቀ ነው። በካናዳ መንግስት እውቅና የተሰጠው ነው። ይህን የሚመለከተው አካል እውቅና የሰጠው በጣም አስተማማኝ የሆነ ፕሪዘርቫቲቭ ነው። ምንም አይነት ጣዕም የለውም፣ ሽታ የለውም። በሰዎች ጤና ላይ ምንም አይነት ችግር የሚያመጣ አይደለም። ከዛ በተረፈ ደግሞ ከሌሎች ኬሚካሎች ጋር ስናነጻጽረው ሌሎች ኬሚካሎችም አሉ እንደዚሁ ምግብ እንዳይበላሽ የሚያደርጉ። ሌሎቹ ኬሚካሎች በአብዛኛው ባክቴሪያ እና የመሳሰሉት ነገሮች ላይ ኢፌክቲቭ ሲሆኑ፣ ውጤታማ ሲሆኑ፣ ይሄ ፖታሲየም ሰርቤት የሚባለው ደግሞ ሞልድና ይስት ላይ በጣም ውጤታማ ነው። የሞልድ እና ይስት ደግሞ የሻጋታ ምናምን የሚባለው ማለት ነው። በአብዛኛው ዳቦ ላይ፣ እንጀራ ላይ የመሳሰሉ ነገሮች ላይ እነዚህ ነገሮች የሚያበላሽ ነው። እንጀራና ዳቦ የመሳሰሉትን ነገሮች የሚያበላሽ ስለሆነ ይህ ፖታሲየም ሰርቤት የሚባለው በእንጀራና ዳቦ ነክ ነገሮች ላይ በጣም ውጤታማ ነው። My name is Skip. You will never meet another person who loves injera more than me. I have been eating injera since I was first introduced to it when I was in my 20s. Early Canadian tradition. And today I'm having my mitmita, most importantly, with my tibs and with my dulet. Now, my favorite injera comes from Ethiopia. The only way to bring it from Ethiopia is it has traditional ingredients, but it also must include a preservative. The best injera includes potassium sorbate. Preserves the bread for the trip from Ethiopia to Canada. My favorite is Yahabasha injera. Yahabasha is brought in weekly from Ethiopia. Potassium sorbate is simply a preservative. It's used in Canada for almost 100 years now for reducing and eliminating yeasts and molds in cakes, muffins, pastries. It's used in yogurts and sauces. It's used in winemaking to stop the fermentation or re-fermentation after the producer does not want it anymore. Basically, it improves the shelf life of the product so that it makes it more marketable without impacting any safe concern at all. In fact, up to 1,000 parts per million, the government has approved all use of this. It is tasteless, has no smell, and it does wonders for baking. Yeah, you could compare potassium sorbate to other preservatives like citric acid or sodium benzoate or nitrates and nitrites, sodium erythrobate, and so on. But these are more bacteria oriented. They would stop the growth of bacteria, but potassium sorbate is better for yeasts and molds, which is directly impactful for baking.
So yeah, basically, potassium sorbate is used to prevent yeast and mold for dairy products like cheeses or yogurts, breads that have yeast in them for the rising, pastries, cakes, injera, and also sauces. Whereas sodium benzoate is used in more high acidic applications like. ለማንኛውም እንግዲህ ቪዲዮ እዚህ ላይ ያበቃል። በአጠቃላይ ግን ያው ከዚህ ከፕሪዘርቫቲቭ ጋር በተያያዘ የሀበሻ እንጀራ ለደንበኞቹ እንዲሆን ያቀረበው ምስክርነት ነው። እውነት ለመናገር ያው ኢንተርኔት ላይ ምናምን እነኚህ ነገሮች አይተናል። የኛ የሀበሻ እንጀራ የሚሰሩ ሰዎች እኚህን ነገሮች ይጠቀሙ አይጠቀሙ፣ በላብ ምናምን ቴስት ያስደርጉ ምናምን የሚለውን ነገር ብዙ ኢንፎርሜሽኑ የለም። በየሰፈሩ እንደዚሁ ግን የሚወሩ ነገሮች ሁሉ ጥሩ አይደለም እና ብዙ ሰው ስለ እንጀራ ጥሩ ነገር ያወራም፣ እንጀራ ይበላል ግን ጥሩ ነገር ያወራም። ያ ደግሞ ግልጽነት ስለሌለ በግልጽነት እንደዚህ ስለማይወራ ይመስለኛል እና በአጠቃላይ የሀበሻ እንጀራ ባለቤት ይህንን ቪዲዮ እንግዲህ የባለሙያ ምስክርነት ጭምር ይዞ መጥቷል። ከዛ በተረፈ ደግሞ እዚህ ጋር ምናልባት ምስክር ወረቀት መስለኝ እዚህ ጋር ልኮልኛል፣ ስለማይታይ ምናልባት ቪዲዮ ላይ አስቀምጠዋለሁ። ለማንኛውም ግን እዚህ ወረቀት ላይ ብራምቼም ቴስቲንግ ላብ ኢንክ የሚባል ምናልባት እንደዚያ ነገሮችን የሚሰራ ድርጅት ይመስለኛል። ለዛ ሳምፕል ልከው ሳምፕሉ ቴስት የተደረገበት የምስክር ወረቀት ነው። እዚህ ላይ ሁለት ፕሪዘርቫቲቮች ተጠቅሰዋል። ሶዲየም ቤንዞይት የሚባል እና ፖታሲየም ሶርቤት የሚባል ሁለት ፕሪዘርቫቲቮች እንግዲህ ምናልባት በሳምፕሉ ላይ ያላቸውን መጠን ምናምን የሚለካ ነገር ይመስለኛል። ከዚህ በላይ ዲቴይል አልገባም ያልሆነ ትርጉም ሰጥቼ እንዳልዘባርቅ። ለማንኛውም ግን ሪሰንትሊ ምናልባት ከ2 ወር በፊት ነው ይሄ ነገር ሳምፕሉ ተልኮ ይሄን ምስክር ወረቀት የተሰጣቸው እና እንግዲህ ያው ጥያቄ ያላችሁ እንደዚህ ምናምን ነገር ምናልባት እሱንም ማግኘት ትችላላችሁ። ለማንኛውም ወረቀቱን እዚሁ ላይ ያስቀምጥላችኋለሁ እና የሀበሻን እንጀራ ባለቤት አቶ ሮቤል ወርቁን በጣም አመሰግናለሁ። መልስ በአጭር ጊዜ ውስጥ ነው የሰጠኝ። በሰዓታት ውስጥ ኮንታክት አደረገኝ። ምናልባት ከ2 ቀን በኋላ ደግሞ ይህን ቪዲዮ ላከልኝ። እንደገና ደግሞ የምስክር ወረቀቱን ላከልኝ። ስለዚህ የሀበሻን እንጀራ የምትጠቀሙ ሰዎች መልስ አላችሁና እንኳን ደስ አላችሁ ለማለት ፈልጋለሁ። በአጠቃላይ ግን ሌሎቻችሁም ምናልባት አላቅም እኔ ማለት ሁሉም ይህን ይጠቀሙ እንደዛ እስከሆነ ለምን ሩመሩ መጣ፣ ለምን ጄሶ ምናምን የሚሉ ያልሆኑ ወሬዎች ሊነሱ ቻሉ የሚለው ነገር ያሳስበኛል። እና ኢትዮጵያ ውስጥ ያለው ምንድነው? ሌሎች አረብ ሀገራት ያለ ዩኤስ ውስጥ ያሉ የተለያዩ እንጀራ አቅራቢ ድርጅቶች አሉና ሁሉም እንደዚህ በግልጽ ጉዳዩን ቢያቀርቡ ለከስተመሮቻቸው ቢያስረዱ ሰዎች ካልሆነ ጥርጣሬና ስጋት ነፃ እንዲሆኑ ይደረግ ጥሩ ነው ብዬ አስባለሁ እና የአቶ ሮቤል ወርቁን ተሞክሮ ሌሎቻችሁም ብታረጉ የሀበሻ እንጀራ ሌሎቻችሁም እንደዚሁ ደግሞ አለ አይደል ከስተመሮቻችሁ እንዲያውቁ ብታደርጉ ጥሩ ነው ብዬ አስባለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። በነገራችን ላይ የእንጀራ ማስታወቂያ እየሰራሁ አይደለም። አንዳንድ ሰዎች በጣም የሴራ ትንታኔ እንዳትተነትኑ አደራ እላለሁ። እኔ በቅጡ እንኳን አላወራንም። እውነት ለመናገር ቪዲዮን አይቶ በቲክቶክ ኮንታክት አደረገኝ። ከዛ ያለ እንትኖች ላክልኝ ያልኩት ልትከነው ላክልኝ። ተደዋውለን እንኳን ያወራነው ነገር የለም እና ከዛ ጋር የተያዘ ነገር አይደለም። እውነታውን ላክልኝ፣ ያየሁትን ያቀረብኩት። ተረፈ እናንተም በራሳችሁ ማጣራት ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ ሲሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱ። ጆኒ ነኝ፣ ምርጥ ልጅ ነኝ። አመሰግናለሁ። መልካም